አሁንም እንግዲህ መሸወዳችን እየቀጠለ ነው። የዋይነታችን አሁንም እያጠቃ ነው። የዋይነታችን አሁንም እያጠቃ ነው። የዋይነት ሲበዛ በጣም አደጋ ነው። በጣም 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 እኔ ዛሬ የሰማሁትን ነገር ማመን አቅቶኛል። እንግዲህ ተከታተሉኝ ምንድነው የሚለውንና ከዚህ ደግሞ የዋይነትን እንዳናበዛ ለመቆጠብ ትምህርት ለመውሰድ ወደ እናንተ ይዤ መጥቻለሁ ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ በዓለም ዙሪያ የምትገኙ የአገሬ ልጆች ሰላማችሁ በያላችሁበት ብዝት ትበልላችሁ እያልኩኝ ዛሬም አስተማሪ ነው ጠቃሚ ነው ብዬ ወደ እኔ የደረሰልኝን መረጃ ማስረጃ ይዤ ወደ እናንተ መጥቻለሁ ማለት ነው። እና ለዚህ ቤት አዲስ የሆናችሁ ደግሞ ቤቱን ሰብስክራይብ አድርጋችሁ ደውል ምልክቷን ነካ አድርጋችሁ ቤተሰብ ሁኑ። እንዲሁም ቤተሰብ የሆናችሁ ደግሞ በላይክ እና በኮሜንት አብሮነታችሁን አሳዩን ነው የምለው። እና ዛሬ እንግዲህ አሁንም እንዲህ ያለ እንደ ድሮ በፊት ነበረ እንደዚህ አይነት ነገር የምንሰማው ብዬ እኔ በጣም ደንግጫለሁ። እንዲህ ያለ እንዲህ አሁንም እንዲህ መሻወድ አለ እንዲህ አሁንም የዋይነታችን አሁንም እንግዲህ አልለቀቀንም ማለት ነው። የዋይነት ሲበዛ ጥሩ አይደለም ሲጀመር ማለት ነው። ሁሉም ነገር በመጠን ሲሆን ነው። ሁሉም ነገር ከመጠን ካለፈ ጉዳት ነው። ትርፉ ጉዳት ነው። ጥቅም የለውም። ሁሉም ነገር በመጠን ሲሆን በልክ ሲሆን ነው ጥሩ። እንግዲህ ማለት ነው የዛሬ ጉድ ንንገራችሁ። አንዳንዶቻችን እኮ አሰሪዎች በጣም ጥሩ ሲሆኑ አሰሪ እኮ ለኔ በጣም ጥሩ ናት፣ እንደ ቤተሰቤ ናት። አሰሪዎቹም ደግሞ እኮ በጣም አንዳንዴ እኮ ልክ እንደ ልጅ እኮ ነው የሚያይሽ ብሎ አንጀታችንን ሲበሉ ማለት ነው። ወይ አሰሪ በጣም ጥሩ ናት ብለን እናስባለን። ከዛ በቃ በሁሉ ነገር በየዋይነት በቃ ከነሱ ጋር ውሏችንንም አዳራችንንም እድገታችንንም የአገራችንንም በቃ እንዳለ ህይወታችንን ዘርዝረን ለነሱ እንዘረግፋለን። ከዛ በቃ ሙሉ ልባችንን ሙሉ እምነታችንን በእነሱ ላይ እንጥላለን ማለት ነው። የዋይነት አደጋ ነው። ሲበዛ ጥሩ አይደለም። አሰሬ ናት፣ እኔ ሰራተኛ ነኝ። በልክ ሲሆን ነው ጥሩ። ያ ማለት አይዋደዱ አይከባበሩ ማለት አይደለም። እንደ ቤተሰብ ሆነን በስምምነት በፍቅር መቀጠላችን ጥሩ ነው። ግን ከልክ ያለፈ ጥሩ አይደለም። ከልክ ካለፈ ጥሩ አይደለም። በልክ ነው። በቃ በልክ ሲሆን መከባበራችን እንደቀጠለ ፍቅራችንም ዘላቂታ ያለው ይሆናል ማለት ነው። በሰላም እንደመጣን ሰርተን አገራችንን እስከምንገባ ማለት ነው። መከባበራችን ከልክ ካለፈ ጥሩ አይደለም። እሱ አደጋ ነው። መጨረሻው አያምርም። መጨረሻ በምንም ታምር ከልክ ባለፈ መልኩ የሆነ ከአሰሪዎቻችን ጋር በቃ ለአሰሪዎቻችን ሙሉ ልባችንን ሙሉ እምነታችንን ጥላን ስናሳልፍ ጥሩ አይደለም። መጨረሻው በጣም ያማረ አይሆንም። የብዙዎቻቸውን እንግዲህ በፊት ነበረ የምንሰማውና የምናየው። አሁን ላይ አሰሪዎቻችንን ስናምን አንዳንዶቹ ብሬን ወደ ኢትዮጵያ ከሚልክ አሰሪ በጣም ጥሩ ናት፣ በቃ እሷ ጋር ላስቀምጥ፣ ራስም ጋር ካስቀመጥኩም ጥሩ አይደለም ወይ በእጄ ገንዘብ ካለ ለደወለ ሁሉ አባክናለሁ ብለው ያስባሉ። አንዳንዶቻችሁ ደግሞ አሰሪዎች በሆነ ችግር ምክንያት ደሞዝ ተይዟል ብሎ ሰበብ ሲነግሩ በቃ ችግር የለም ብለን የዋዎች አይደለን አምነን ብራችንን ደሞዛችንን እነሱ ጋር ዝም እንላለን። ዛሬ ማለት ነው እቺ እህታችን ከአሰሪው ጋር በጣም በቃ ፒስ ናት። በጣም ተግባብቶ ነው የሚኖሩት ማለት ነው። በጣም አሰሪዋም ሰራተኛዋን በጣም ነው የምትወደው። ስለሷ ክፋት አታወራም እና ሰራተኛዋን በጣም ነው የምትወደው ማለት ነው። ልክ እንደ እህታማቾች ነው የሚሆኑት ማለት ነው። ከዛ እየኖሩ ነገሩ ያልታሰበ ነገር ይፈጠራል። ያልታሰበ ነገር ሰው ልጅ ተዋዶ አብሮ በኖረ ልክ እንደገና ከዕለታት አንድ ቀን መጋጫቱም አይቀርም፣ መጣላትም አይቀርም። ግን 100 ጊዜ እኔ አሰሬ ብትወደኝ እኔ የመጣሁበትን አላማ እኔን ወደ ስደት እንዲመጣ ያስገደደኝ ምንድን ነው? የገንዘብ እጥረት ነው።
የገንዘብ እጥረት ነው። ኑሬን ሊያሻሽል ነው የመጣሁት። ስለዚህ እኔ 100 ጊዜ ጥሩ ብትሆንም ራሱ ደሞሴን በሰዓቱና በጊዜ እስካልከፈለችልኝ ድረስ ጥሩነቷ ጎላ ብሎ አይታየኝም እንዴ አይታየኝም። ኦኬ አንዳንዶቻችን እሺ ለአንድ ወር ቸግሮናል ሲሉ ማናችንም እንታገሳለን፣ የአንድ ወርን እንታገሳለን። ለእኛ ቢቸግረን ራሱ እኛ የዋዎች ስለሆነን እኛ ከሌላ ሰው እንበደራለን። እነሱ ደግሞ ይሄን ወር ታገሺ ካሉ እኛ እንታገሳለን። እሺ 2 ወርም እንታገሳለን። እኔ እስከ 2 ወር እታገሳለሁ፣ ችግር የለም። ከዛ ካለፈ ግን አይሰራም። ከዛ ካለፈ ጥሩ አያመጣም፣ መጨረሻ ያማረ አይሆንም። ከዛ ካለፈ አንደኛ እነሱም ሊከፍሉ ይጨነቃሉ። ምንም ቢሆን ኢዳ እኮ ሲበዛ ጥሩ አይደለም። እኔ የአንድ ሰው ኢዳ ዛሬም ነገም ተደጋግሞ እኔ ጋር ከሆነ ይጨነቃሉ እንዴ። ላለመክፈል ጸባዬን ሁሉ ሊቀይር ይችላለሁ። አያችሁ። እና ዛሬ የአንድ እህታችንን ታሪክ ነው የሚነግራችሁ ማለት ነው። እኔ ጋር የደረሰልኝ መረጃ ማስረጃ አያይዤ ማለት ነው አሰማችኋለሁ፣ ድምጿንም ማለት ነው። እና አሰሪዋን በጣም ታምናለች። አሰሬ በጣም ጥሩ ናት፣ ለኔ ልክ እንደ ቤተሰብ ናት። በቃ ዳና ደሞዝ ነው የምትከፍልልኝ፣ ለኔ የሚያስፈልገኝን ነገር ሁሉ በደንብ ነው የምታሟላልኝ። በጣም ጥሩ አሰሪ ገጠመችልኝ ብላ እየኖረች ማለት ነው። ከዛ በየዋይነቷ እስከ 6 ወር ሙሉ ደሞዟ እነሱ ጋር የ6 ወር ሙሉ ደሞዝ ከ1000 ድራም በላይ የሆነ ማለት ነው በየወሩ። ከዛ በላይ ነው ደሞዟ ማለት ነው ነግረኛለች። እና በየዋነቷ እስከ 6 ወር ሙሉ ደሞዟን እነሱ ጋር ጸጥ ትላለች። ከዛ አይታ 6 ወር ሲሞላት ደሞሴን ስጡኝ፣ እኔ በነፃ እንድሰራ ነው ወይ የምትፈልጉኝ? ስጡኝ ደሞሴን ብላ ትጠይቃለች። ይሄን ያህል ቆይቷል፣ እኔ የሚረዳ ቤተሰብ አለኝ ብላ ስትጠይቃቸው እሷ አስበይ እነሱ ደጎች ናቸው የዋውሽ ናቸው ብላ እንዳሰበችው አይደለም። ደጋግማ እሺ እንሰጥሻለን ሲሏት እሷ ደግሞ ደጋግማ ከዚህ 6 ወርማ ማለፍ የለበትም ብላ ስለወሰነች ያ ሆዷም ነግሯት ይሆናል። እኔ ለኔ እንደነገረች ማለት ነው። ብዙ ሜሴጅ ልካልኛለች እና ባጭሩ አሰማችኋለሁ። ከዛ ስትለው እንዳሰበችው አልሆነም ነገሩ። ብሯን የ6 ወር ደግሞ ስትጠይቃቸው ነገሩ ሌላ ሆኗል። ትኬት ተቆርጦልሻል፣ ቦሌ ላይ ነው ደሞዝሽን የሚሰጠው ተባለች። ምን ትሁን ቦሌ ላይ ነው ደሞዝሽን የሚሰጠው። የአንድ ወር እኮ አይደለም፣ የ2 ወር እኮ አይደለም እናንተ፣ የ6 ወር ደሞዝ እንዴ! የ6 ወር ደሞዝ እኔ ቦሌ ላይ ነው የሚሰጠኝ። ነረዘሩ ቀለጠ። ቦሌ ላይ የ6 ወር ደሞዟ ልትሰጣት ቦሌ ላይ ሰጥሻለሁ ብላት ትኬት ተቆርጦላታል። ስራ ሄደች አሰራው ማለት ነው። ውዶቼ ጉድ ነው። በቃ ልጅቷ ያላችሁን ላሰማችሁ። እንዴት ነው ቦሌ ላይ ሰጥሻለሁ የምትይኝ? በቃ ብላ ልጅቷ ያላወራችው ነገር የለም። አሰማችኋለሁ። ቆይ ስሙ። ቤተሰብ መርዳት እፈልጋለሁ አልሰጥም ስትሉኝ ነው ከሰስኩት አልኩት። እሱ ትክክል ነሽ። እንደማንም ያለ ብርማ እንዴ ችግር መከራውን እንኳን እንችላለን፣ ግን ያለ ብር አንችልም። እሺ ያንቺን ሀሳብሽን ጨርሺ። ከዛ ሴትዮቱ እኔ ትኬቱን ቆርጬልሻለሁኝ የምሰጥሽ ብሩንም እዛው ቦሌ ነው አለችኝ። እኔ ወላሂ አልኳት እኔ ይሄን ሁሉ አመት ሰርቼብሻለሁ፣ ፈጣሪን ካልፈራሽ ዝም ብለሽ ተሰፍሪኝ ትችያለሽ፣ ምንም ችግር የለውም። እንዴት ነው አንቺ ቦሌ የምትሰጪኝ? ትኬት ቆርጠሽ ለሰኞ አላህን የምትፈሪ ከሆነ ስጪኝ አልኳት። ከዛ የባሰ አታምጣ ነገሩ እንዳልታሰበ ሆነ። ከዛ በኋላ ነገሩ እንዳልታሰበ ሆነ። ሜሴጁ በጣም ረጅም ነው ቢያሰማችሁ ማለት ነው። በጣም ረጅም ነው። ነገሩ እንዳልታሰበ ሆነ። ተበጣበጡ፣ ተጣሉ። በቃ መጨረሻቸው ምንም አላማረም። በቃ አያችሁ፣ ገንዘብ አሰሪዎች ጋር አምናችሁ የምታስቀምጡት ወደፊትም ምናልባት አሰሬ ጥሩ ከሆነች እኔ አሰሬ ጋር ነው ገንዘብን የሚያስቀምጠው። ኢትዮጵያ ስልክማ አስተማማኝ ሰው የለም ካላችሁ ኢትዮጵያ ያሉ ሰዎች ቢበሉ ይሻለኛል። እኔ ምን ስንት የተቸገረ ሰው አለ እንዴ! ቤተሰቦቼ ይብሉ እንዴ ይብሉ። ቢቸግራቸው ነው እንጂ የኔን ገንዘብ የሚበሉት፣ ባይቸግራቸው አይበሉም። በቃ ስለዚህ ችግራቸውን ይወጡ ይሻለኛል። መጨረሻ ያለ አማራ ሆነ።
ከባድ ብጥብጥ ተነሳ፣ ከባድ ጦርነት ተነሳ። ከዛ በኋላ ማለት ነው ጦርነት ማለት ነው የተነሳው። እኔ ማመን አቅቶኝ በቃ ተንቀጥቅጬ አለች ብሩም ይቅርብኝ ብላ ማለት ነው ስለተጣሉ በቃ በጣም ፈረህ ልጅቷ ማለት ነው። በጣም ተጣሉ። ያልታሰበ ነገር ተፈጠረ። በምን የማይሆን የዋይነት አብዝታ ገንዘብ እነሱ ጋር ትታ በጣም ተጎደች። የዋይነት ጥሩ አይደለም። ደሞዝሽን በእጅሽ የመጠሽው ለብር ነው። ብር ነው ወደ ስደት ሁላችንንም እንደዚህ ያመጣ እንጂ አንዱ ከትምህርት ከሚማርበት ትምህርቱን አቋርጦ የመጣ ነው እንዴ። በቤተሰብ ናፍቆት ብዙ ነገር ትተን የመጣ ነው። ብር ፍለጋ ነው። ስለዚህ እኔ ደሞዝን የማትከፍል አሰሬ ወደድኩሽ ብትለኝ እንደ ልጄ ነው የሚያይሽ ብትለኝ በአፍንጫዬ ይውጣ። አልፈልግም። የመጣውበት ዓላማ ብሬን ትከፍለኛለች፣ እኔም ወዘን ጠብ አድርጌ ጉልበት አውጥቼ ስራዋን ይሰራለሁ። እሷም ብሬን ጊዜው ጠብቃ ስትሰጠኝ አከብራታለሁ፣ እወዳታለሁ። በተቻለኝ መጠን የእሷን ስራ አሳምኜ በቃ አሳምሬ ማለት ነው በታማኝነት እሰራለሁ፣ አገለግላታለሁ ማለት ነው። እራሮጥላታለሁ። ግን ገንዘቤ እሺ 1 ወር 2 ወር ታገሱ። እንዴት ነው 6 ወር? አንዳንዶች እኮ በፊት ድሮ እንሰማ ነበር። አሁንም እንዲህ አለ እንደ ብዬ ነው ደነገጥኩት። በፊት እኮ የአንድ አመት ደሞዝን ትቼ ነው የወጣሁት የሚሉት አሉ። እኔ እሱ አይዋጥልኝም በታምር። እኔ እንደ አንድ አመት ሙሉ ደሞዝ ካልተቀበልኩኝ ያለ ብር መቀመጥ ካማረኝ እኮ እኔ ባገሬ ቁጭ ብዬ በችግሬ ቆሎዬን እየበላሁኝ መኖር እችላለሁ። ብር ፍለጋ እስከመጣሁበት ድረስ ብራችሁን ተቀበሉ። ብር ፍለጋ መጣችሁ ብራችሁን በእነሱ እጅ አታስቀምጡ። መጨረሻ የማያምር ነው የሚሆነው ማለት ነው ውዶቼ፣ እንዳትሸወዱ። ይሄን ቪዲዮ ለብዙ ሼር አድርጋችሁ አድርሱ ውዶቼ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። እወዳችኋለሁ።